ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እስኪ እንደኔ የገረማችሁ ነገር ካለ ወይም እናንተንም እንደኔ ገርሟችሁ እንደሆነ ያን ነገር ልጠይቃችሁ እስኪ። የሳጥናኤል ጎል ኢትዮጵያ የሚለው መጽሐፍ መቼም አንብባችሁት ነው የሚሆን ብዬ ተስፋ አደርጋለሁ። እና ይሄ መጽሐፍ እኔ በጣም በቃ የዓለምን እይታ ዓለምን የማይበትን መነጽር የቀየረ መጽሐፍ ነው። በአጠቃላይ ስለ ዓለም ከመጽሐፍ ቅዱስ ቀጥሎ ስለ ዓለም ሰፊ እውቀት እንዴት አሁን የያዘችውን ቅርጽ ልትይዝ እንደቻለች በቃ በሰፊው ብዙ ነገር የታተተበት መጽሐፍ ነው። ልብ ወለድ የሚመስል ትንቢት ልበለው እንደዛ ለኔ እንደዛ ነው። እና ያው ካስለቀሱኝ መጽሐፎች መካከል እንደውም አንዱ እሱ ነው። አልቅሻለሁ። አንባችሁት የምታውቁት ከቁጥር 1 እስከ ቁጥር 4 ነው። ያው ቁጥር 5 አልታተመም። ያው ገና በቅርቡ ይታተማል በሚል ነው እስካሁን የፍጻሜው ጀማሪዎች በሚል ይታተማል በሚል ነው። ግን እስካሁን እየጠበቅኩ ነው። እኔ እስካሁን ታትሟል የሚል መረጃ አልሰማሁም። እና ልብ ወለዳዊ ትንቢት ያልኩት ለምን መሰላችሁ? አሁን ኢትዮጵያ ላይ እየሆኑ ያሉት እያንዳንዱ ነገሮች የሁሉ ክራይሲስ የሁሉ ጦርነት ከዚህ ሁሉ ጦርነት ጀርባ ያሉት እነማን እንደሆኑ ጦርነቶች ከመጀመራቸው አስቀድሞ ነው እና መጽሐፉ የተጻፈው። በጣም ለኔ እንጃ በቃ ታምር የሆነ መጽሐፍ ነው። የሳጥናኤል ጎል ኢትዮጵያ ከቁጥር 1 እስከ ቁጥር 4 እንግዲህ ቁጥር 5 ደግሞ በምን በኩል ሊመጣ እንደሚችል እኔ እንጃ። ብቻ እስካሁን አልታተመም መጽሐፉ። ሲታተም ምን ሊመስል እንደሚችል በጣም በጉጉት እየጠበቁት ያለ መጽሐፍ ነው። እስኪ እናንተስ አነባችሁታል? ካነበባችሁትስ ምን ተገነዘባችሁ? ወይም ደግሞ ምንድነው የዓለምን እይታ እንዴት ከፊቱ ቀይሩታል ወይስ ምንም የተለወጠ ነገር የለም? ለኔ የገረመኝ መጽሐፍ ነው በጣም ደግሜ አንብቤዋለሁ። ቁጥር 1 ቁጥር 2 ቁጥር 3 እና ቁጥር 4 ናቸው መጽሐፎቹ። እና በቃ የሚገርም መጽሐፍ ነው ለኔ። እናንተስ የሳጥናኤል ጎል ኢትዮጵያ የሚመስል መጽሐፍ ልክ እንደሱ አይነት